እሺ እንግዲህ አሁን ተመልሰን መጥተናል። ምዕራፍ አንድን ስለሚገኙ አራት ነጥቦች የመጨረሻው virtue ethics in our daily life ነው። በውስጥ ለመግባት በህይወታችን ውስጥ እንዴት ነው መጠቀም ያለብን የሚለውን እናያለን ማለት ነው። በህይወታችን ውስጥ በጎ ሰው ወይ ደግሞ በጎ ሰው መግባት መሪዎችን አይተን ነበረ፣ አስፈላጊነቱን አይተን ነበረ። ስለዚህ አሁን በህይወታችን ውስጥ ማንኛውም ሰው እንዴት ነው virtue ethics ተግባራዊ የሚያደርገው? በጣም ቀላል ነው። ስለዚህ virtue ethics ተግባራዊ ለማድረግ ቅድም ያየነው እነዚያ ስምንቱን መሪዎች ብቻ መከተል በቂ ነው። ስለዚህ በህይወታችን ውስጥ አንደኛው ቅድም ያየነው ሆነስቲ ታማኝ ሰው መሆን አለብን። ሆነስቲ ሁለተኛው ደግሞ ካሬጅ ጎበዝ ሰው መሆን አለብን። ችግሩን በጥበብ ማለት የሚችል ሰው፣ ችግሩን በጥበብ የሚያልፍ ሰው፣ ችግሩን ተቀብሎ ከችግሩ ጋር ህይወቱን የሚያሳልፍ ሳይሆን ቻሌንጆቹን በጥበብ መሻገር መቻል አለበት። በሌላው ስለሆነ ሌላው ደግሞ ኮምፓሽንስ ኮምፓሽን ማለት ለሰው ሲቸገር አብሮ መቸገር፣ የሰው ችግር የኔ ችግር ነው የሚል ስሜት ሊሰማን ይገባል ማለት ነው። ኮምፓሽን መሆን አለብን። ሌላው ደግሞ ጄኔሮሲቲ እነዛው ደግሞ ሄይነስ ህይወታችን አካል መሆን አለባቸው እነዚህ። እነዛው ደግሞ ሰልፍ ዲሲፕሊን ሰልፍ ዲሲፕሊን ሰልፍ ዲሲፕሊን መሆን አለብን። ሰልፍ ዲሲፕሊን መሆን አለብን። ዛትስ ሩለርስ የመጨረሻው ደግሞ ሲቪክ ቨርቹ እነዚህ ስምንት መመሪያዎች ወይ ደግሞ መሪዎቹ ተግባራዊ ካደረግነው በህይወታችን ውስጥ በሰላም መኖር እንችላለን። ለራሳችንም ለሀገራችንም ለዓለማችንም የሚጠቅም ሰው እንሆናለን ማለት ነው። እና virtue ethics በጣም አስፈላጊ ነው። ማንኛውም ሰው ከመጥፎ ድርጊት ከመጥፎ ባህሪ ወጥቶ ወደ ጥሩ ወይ ደግሞ በጎ አድራጊ ሰው መብቃት አለበት ማለት ነውና ምዕራፍ አንድ አሳጥረን በዚህ መልክ አይተን ነበረ። ተማሪዎች ደጋግማችሁ ይሄን ነገር አዳምጡ፣ ሞክሩ። ከአሁን በኋላ ትምህርት አይገባኝም፣ ትምህርት አልገባኝም ማለት ቀረ። ለምን? ጥሩ የጤና ዘዴዎች ቀላል በሆነ መንገድ ተማሪዎች እንዴት ትምህርታቸውን አድርጎ ውጤታማ መሆን እንዳለባቸው ጥሩ ዘዴ ይዘን ስለመጣን ተከታተሉ፣ ፎሎ አድርጉት። አሁን ይሄ የመጨረሻ ነው። አዘ ኢንድ ምዕራፍ አንድ እዚህ ላይ ነው የማይወጣው። በጥቅሉ ግን ሌላ ዘዴ አሁንም አሳያችኋለሁ እንዴት ምዕራፍ አንድን በጥቅል አሳጥራችሁ መያዝ እንዳለባችሁ በቀጥታ ታያችሁና ወደ መቀጠለው ምዕራፍ እንድናየው ማለት ነው። እንግዲህ
ይሄ ከፈተና ዘዴ አንዱ ነው። ተከታተሉ። ዩኒት 1 የስምንተኛ ክፍል የዜግነት ትምህርት ዩኒት 1 is teaching us about virtue ምንድነው ርዕሱ? ምንድነው የሚያስተምረን? virtue ethics virtue ethics virtue ethics ደግሞ ከአራት ዋና ነጥቦችን የያዘው አራቱ ዋና ነጥቦች እንዴት አሁንም በዚህ መንገድ መያዝ እንዳለባቸው እላቸዋለሁ። እንግዲህ በዚህ ውስጥ የሚገኙ ዘፎር ሜን ፖይንቶችን ባለፈው ነገራቸው ነበረ። ሲፒ አይ ቢ አንደኛ ምንድን ነው? አንደኛ ነጥብ ኮንሴፕት ኦፍ ቨርቹ ኢቲክስ ነው። ሁለተኛው ፕሪንሲፕል ነው ፒ። ከዛ አይ ደግሞ ኢምፖርታንስ ኦፍ ቨርቹ ኢቲክስ፣ ቢ ደግሞ ቨርቹ ኢቲክስ ኢን አወር ዴይሊ ላይፍ። ስለዚህ አሁን አንደኛ ላይ ያገኘነው ምን ነበረ? ኮንሴፕት ኦፍ ቨርቹ ኮንሴፕትስ ኦፍ ቨርቹ ኢቲክስ ሁለተኛ ላይ ደግሞ ያገኘነው ምንድን ነው? ፕሪንሲፕል ኦፍ ቨርቹ ኢቲክስ ፕሪንሲፕል ኦፍ ቨርቹ ኢቲክስ የቨርቹ ኢቲክስ መሪዎች ማለት ነው። ከዛ ደግሞ ሶስተኛ ላይ ኢምፖርታንስ ኦፍ ቨርቹ ኢቲክስ ኢምፖርታንስ ኦፍ ቨርቹ ኢቲክስ የመጨረሻው ደግሞ ነበረ ቨርቹ ኢቲክስ ኢን አወር ዴይሊ ላይፍ ቨርቹ ኢቲክስ in a daily life። ስለዚህ በምዕራፍ አንድ ስር ቨርቹ ኢቲክስ በሚለው ርዕስ አራት ዋና ነጥቦች እነዚህ ናቸው። አንደኛው ስለ ኮንሴፕት የቨርቹ ኢቲክስ ጽንሰ ሀሳብ፣ በግዕዝ ደግሞ የአራት ቁልፍ ቃላቶች ሀሳቦችን አይተን ነበር። ኪወርድ አለ። ኪወርድስ አራት ኪወርዶች አሉ። አንደኛው ኢቲክስ ማለት ምን እንደሆነ አይተን ነበር። ከዛ ደግሞ ቨርቹ ኢቲክስ ማለት ምን እንደሆነ አይተን ነበር። ቨርቹ ኢቲክስ ከዛ ደግሞ ቨርቹ ማለት ምን ማለት ነው? ስለ ቨርቹ ምንነት አይተናል። ከዛ ደግሞ የመጨረሻው ዋት ኢዝ ቫይስ ማለት ምን ማለት እንደሆነ አይተን ነበረ። ፕሪንሲፕሉ ደግሞ 8 ናቸው። አንደኛው ሆነስቲ፣ ሁለተኛ ምን ነበረ? ካሬጅ፣ ሶስተኛ ምን ነበረ? ኮምፓሽን፣ አምስተኛው ደግሞ ነበረ? ጄኔሮሲቲ፣ ስድስተኛ ምን ነበረ? ፌርነስ። ከዛ ደግሞ ምን ነበረ? ሰልፍ ዲሲፕሊን ፕሩደንስ። ከዛ ደግሞ የመጨረሻው ሲቪክ ቨርቹ ማለት ምን እንደሆነ አይተን ነበረ። ምዕራፍ አንዱ አጠቃላይ በዚህ መልክ መያዝ እንችላለን። ሌላው ደግሞ ኢምፖርታንስ ኦፍ ቨርቹ ኢቲክስ ቅድም እንዳገኘው አንደኛው ቱ ዲስቲንጉሽ ራይት ኦር ሮንግ፣ ጥሩና መጥፎን ለይተን ለማወቅ
ከዛ ደግሞ to be responsible and contributing in member society as a member of society እንደዛው ደግሞ to find the true purpose of life ብለን ነበረ። ትክክለኛ ደግሞ እውነተኛ የሆነ የህይወታችን ዓላማ መፈለግ። ቀጥሎም ደግሞ to eliminate the social evil የማህበራዊ ችግር ለማቅረፍ በችግር በጣም ይጠቅመናል። ደግሞ ሌላው ደግሞ to build a positive approach to things ለነገሮች ፖዚቲቭ አፕሮችን መገንባት እንዳለብን ይጠቅመናል ነበር። ሌላው ደግሞ ቨርቹዊክስ in our daily life ነው። ቨርቹዊክስ በህይወታችን ውስጥ እነዚህ ፕሪንሲፕሎችን ተግባራዊ በማድረግ ህይወታችንን መምራት እንዳለብን አይተን ነበረ። ምዕራፍ 1 በዚህ መንገድ አጥንተን ጨርሰናል። ቻናላችንን ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። ተማሪዎች በዚህ መንገድ ሞክሩት። የሚቀጥለው ክፍል ላይ ምዕራፍ 2 እንገባለን። ምዕራፍ 2ም እንዴት መጣት እንዳለባችሁ አሳያችኋለሁ። ከኔ ጋር ስለሆናችሁ እናመሰግናለን። ባይ ባይ።